ጽናትና ክራ ክፍል 49 አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እንዲሁም ክርስቲያን ወገኖቼን ሰላም ሰላም ብያችኋለሁ። ሰላማችሁ በያላችሁበት ብዝት ትርፍ በልልኝ እያልኩኝ እንግዲህ ዛሬም በተለመደ ቪዲዮ ወደ እናንተ ብቅ ብያለሁኝ። ቪዲዮ ከተመቻችሁ እስከ መጨረሻ ተከታተሉ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ የምናገረው የጽናትና የክራ ተከታታይ ድራማ ይዘን ቀርበናል ማለት ነው። ሀባይቢ እኛም የራሳችን አስተያየት ይዘን መጥተናል። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እስከ መጨረሻ ተከታተሉኝ እላችኋለሁ ውዶችዬ። እንግዲህ አዳዲስ ቪዲዮ የሚለቃቸው ቪዲዮዎች እንዲደርሳችሁ ላይክ እያረጋችሁ ሰብስክራይብ እያረጋችሁ የደወል ምልክቷን እየመታችሁ ገባ እያላችሁ አበረታቱኝ እላለሁ። ውድ ሀገሬ ልጆች እርስ በራሳችን እንደግ። ስወዳችሁ ሀባይቢ ቪዲዮን እዩልኝ ማለት ነው። ቪዲዮ እየታየልኝ አይደለም፣ ብቻ አልሐምዱሊላህ ያለውን አላህ በረካ ያርገው ማለት ነው። እስቲ እርስ በራሳችን አብረን እንደግ፣ አብረን እንስራ እላለሁ እያልኩኝ በትህትና ጠይቃችኋለሁ። ሀባይቢ እየገባችሁ ለምታበረታቱኝም እጅግ አድርጌ አመሰግናለሁ። ሁላችሁም ክበሩልኝ። ውድ ሀገሬ ልጆች በቻላችሁ አቅም የምታበረታቱኝን ከልብ አመሰግናለሁ። እንበረታታ፣ እርስ በራሳችን እንደግ፣ አብረን እንስራ፣ አብረን እንለወጥ እላለሁኝ ሀባይቢ። ብቻ ፌመሶቹን ብቻ መከታተል አይደለም እኔንም ጭምር ማለት ነው። እስቲ እኛንም ተከታተሉን፣ እኛም እንደግ እላችኋለሁ ሀባይቢ። እንግዲህ እንበርታ እንጠንክር። አሁን ያው ሰዓቱም ጊዜውም ያው የረመዳን ስራም ስላለ ነው እንግዲህ ትንሽ ቀዝቀዝ ያላችሁት። ኢንሻአላህ እንግዲህ አሁን የረመዳን ወራችን እያለቀ ነው። ጥቂት ቀኖች ናቸው የቀሩት። እችንም ቀን እንግዲህ አላህ በሰላም ጨርሰን በሰላም ኢዳችንን የምንቀበል ሰዎች ያድርገን ኢንሻአላህ በኢዝኒላህ እያልኩኝ ሀባይቢ እንግዲህ ዛሬ ከች ብያለሁ ውዶችዬ። አብረን እንበርታ እላለሁኝ ሀባይቢ። ቪዲዮን ተከታተሉልኝ፣ እዩልኝ በቻላችሁ አቅም። ሀሳብ አስተያየታችሁን እንግዲህ ኮሜንት ላይ ዱቅ እያደረጋችሁ እናንተም የመሰላችሁን ማለት ነው እላለሁኝ ሀባይቢ። እንግዲህ አሁን ወደ ገደለ ሲገባ ማለት ነው ሀባይቢ። ጽናት እንግዲህ በጣም በጠና እየተሰቃየች ነው ያለችው፣ እንደዛም ደግሞ ክራ ማለት ነው። እና በጣም አንዳንድ ጊዜ ለምንወደው ሰዎች እያለ ራሳችንን የምንወደውን ነገር እያጣን አስባችሁታል? በጣም ሁለቱም ውስጣቸው እየተጎዱ ነው ያሉት። እሷም ድብቅ ሆና እሱም ደግሞ ማወቅ ሲጥር ምን ሲል እሷ ደግሞ ፊት ነስታው ከሱ እየራቀች ምናምን ነው ያለችው። ያ ሁሉ ለማን ነው? አንደኛ ነገር ለክራም ነው። አንደኛም ነገር ለክራ እናትም፣ አንደኛ ነገር ደግሞ የክራ አባትም ነው ማለት ነው። ስለዚህ እናት ምንም አባትየው የተረዱት ነገር የለም። በጣም ከባድ ጭንቀት ላይ ጥሎ ነው የሄዱት እሷን ማለት ነው። ማንም አላወቀም። ራሷ ብቻ እየተጋፈጠች። ወይኔ አንዳንድ ጊዜ እኮ ይከብዳል በእውነት እንደዚህ ነገር በጣም ነው የሚከብደው። ግን አላህ እንግዲህ የምትችይውን ልብ ይስጥሽ ነው የምለው ጽናትዬ። አንዳንድ ጊዜ ለሰው ብቻ መኖር አላቅም አንዳንዴ ማለት ነው። አሁን የዚች ልጅ ነገር በጣም የሚገርመኝ ነው እንግዲህ ለሰው ብለን ነው ይሄን ሁሉ መስዋዕትነት እየከፈለች ያለችው። ይቅርታ አንዳንዴ እንደዚህ በአብዛኛው ጊዜ ለሰው ልጅ አብዝተን ራሳችን አሳልፈን ከራሳችን አስበልጠን እንትን ስንል ብዙ እኔ እንጃ ብዙ ውስጣችን የሚጎዳ ነገር አለ ማለት ነው። አሁን ጽናትም ይሄ ነገር እየደረሰባት ነው ያለው ማለት ነው። ክራም ደግሞ ባላወቀ ነገር
በጣም እየተጎዳ ነው ያለው ማለት ነው። እና ብቻ ከጽናት በጣም አሳዘነችኝ የምር። ወይ ለሰው አውጥታ አልተናገረችም በቃ በውስጧ ይዛ እሱን እያስከፋች ሰው ልጅ የሚወደውን ሰው እንደዚህ በዚህ መልኩ ሲያስከፋ አስባችሁታል? ምን ያህል ከህመምም ህመም ነው በቃ ከህመምም ህመም። አሁን ጽናት ወዳ አይደለም ኪራን እንደዚህ ብታንቋሽሸውና እንደዚህ ባለፉ ነገሮች እየወቀሰች እሱ ነው እንትን የምትለው እንደዚህ ደስ የሚል ቃላቶች እየተናገረ ውስጧ እየሰማ እንዴት ነው አሁን በጣም አያምም በእውነት እኔ እንጃ። ከእሷ አንደበት እንደዚህ አይነት ነገር ሲሰማ በቃ በጣም ውስጥ ይጎዳል ማለት ነው። እና ብቻ ጽናት እስከመቼ ማለት ነው እስከመቼ ያንን ነገር እየደበቅሽ ራስሽን እየጎዳሽ እስከመቼ ማለት ነው? በመጨረሻ መፍረጡ ለማይቀር ነገር ከመጀመሪያው እንደዚህ መጨናነቅ እንደዚህ ለሰው እንትን ማለት አንቺ የተወሰኑት ሂጂ ግን ትሄጃለሽ መቼም የተወሰኑን ሄደሽ መጨረሻ ላይ እንደምታፈርጂ መቶ በመቶ እርግጠኞች ነን ማለት ነው። ናሆምም ደግሞ መጥቶ በቁም ነገር ሲጠይቃት እሷም ናሆም ያው ተጠራጥረዋል የሆነ ነገር አለ እንጂ ጽናት በደህና አይደለችም እያለ ነው እሱ ጠርጥሮታል የሆነ ነገር እንዳለ ማለት ነው። እና ለማንም ያስጠረጥራል ማለት ነው። ሁኔታው ግን መጀመሪያ ሁለቱም ያው እንጋባለን ድል ባለ ሰርግ ምናምን ተባብሎ ነው እንትን እያሉ የነበረው ልክ ትናንት እንትና ኪራ እንዳወራው ማለት ነው። እና የልጆቼ እናት ትሆኚልኛለሽ ብዬ የወደፊት ሚስቴ ትሆኚልሽ ንግስቴ ምናምን በቃ ብሎ እንደዛ ወዘተ ምናምን ብሎት ነበር እያለ ሲያሞግስ ምናምን ሲናገር የነበረው ሰዎች እየተነጋገሩ የነበሩ ሰዎች በመሃል ያው በሰው ልጅ ላይ በመሃል ምን እንደሚፈጠር አይታወቅም። ያው በጽናት መሃል ደግሞ ይሄ ነገር ተፈጠረ ማለት ነው። እና መቼም ሆነም ቀረም ያው ወደፊት እውነታ ሳይታወቅ የማይቀር ነገር ነው ለአሁን ነው እንጂ የተደበቀው ማለት ነው። እኔ መቼም ጽናት ደብቃ ትቀራለች ብዬ አላስብም። እና በቃ ብቻ ያሳዝናል ያሳዝናሉ ሁለቱም ያሳዝናሉ ያሉበት ሁኔታ ማለት ነው። እና በመጨረሻም እኛን እንደዚህ አጨናንቆን እንግዲህ መቼም አንድ ላይ ይሆናሉ ብለን ነው የምናስበው እኛ ማለት ነው። ኢንሻአላህ በቀጣዩ ቪዲዮ አስደሳች ደስ የሚል ነገር ይዞ ይመጣሉ ብለን እናስባለን። አንድ ላይ ሆኖ ቤተሰቦቻቸውም አውቆ ጽናትም ስለ አባቱ ያላት እንትን ምናምን በቃ እኔ አባት ምስኪን አባት ነው ያላት ማለት ነው። የጽናት የእሳቸውንም ልባቸውን ብታሳርፍ ኪራም ደግሞ አንድ ላይ ሆኖ አርፎ አንድ ላይ እንትን ብሎ ደስ ይላል ብዬ ነው የሚያስበው። እንግዲህ ለምሩ መጨረሻ ላይ ልትናገር ስትል ነው ምሩም እንደዚህ ድብቅ ነሽ ወይ ምናምን ብላ በጣም ተቀየመችባት። ምሩም ከዛ ተጨናንቃ እንግዲህ ጽናትም ለምሩ ልትናገር እንትን እያለች በመጨረሻ ላይ ቪዲዮ ያለቀው ማለት ነው። እና ኢንሻአላህ ምሩ ይሄን ነገር ከሰማች በኋላ ምናልባት አንድ ነገር ታደርጋለች ብዬ አስባለሁኝ። በምሩ ምክንያት እንግዲህ ጽናትና ኪራ አሁንም አንድ ሊሆኑ ይችላሉ ብዬ አስባለሁኝ። ግን ይሄ ነገር በምሩ ብቻ የሚቆም አይደለም ኪራም መስማት አለበት። ከጽናት አልፎ ኪራ መስማት አለበት። ከዛ በኋላ ያለውን ነገር አብሮ ቢጋፈጡ ብዬ ነው የማስበው። እንግዲህ ለዛሬ የነበረው